እና ሀቂቃ በጣም ደስ ብሎኛል። ሚዲያዎች ሌሎች ይሄን ቪዲዮ የምታዩ ሰዎች ምረጧቸው። የተከበራችሁና የተወደዳችሁ ውድ አድማጭ ተመልካቾቻችን ሰላማችን ባላችሁበት ቦታ ይድረሳችሁ እያል ዛሬ የምንገኘው ኬላ ዶቤ የሚባል ሰፈር ነው የምንገኘው። ይሄም የሆነ ውሃ ለመቆፈር መተን እዚህ አንድ ትልቅ ኡስታዝ ባወሩን መሰረት እኛም በሚፈልጉ ስታንዳርድ ውሃውን ቆፍረን ዛሬ የዛ ደስታ ላይ ነው ያለነው። እኔ እዚህ ቦታ ላይ መስቼ ላይ ሲቆፍር ግን አንድ ሁለት ማሽን ገብቶ ነበረ። እነዛም ትንሽ ቻሌንጅ ገጥሟቸው የውሃ ጉድጓድ ይታወቃልና ቻሌንጅ ገጥሟቸው ሳይሳካላቸው የቀሩ ሰዎች ነበሩ። እኔም በጋራ ምን ሰማውናል ኡስታዝ የተሰማችሁን ደስታ እንድትገልጹልኝ ያለው። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. بارك الله فيكم. حقيقة لما ناقر وندمي محمد እዚህ ቦታ መጥቶ ይሄን ውሃ እንዲቆፍር ድንገት ነው ሐሳቡን ያመጣነው። ለረጅም ጊዜ እዚህ አካባቢ ላይ ውሃ ሊቆፍሩልን ቃል የገቡ ሰዎች ነበሩ። ሳይሳካ ቀረ በሌላ ፕሮጀክት እና የተለያዩ ስልጠናዎችን ለመስጠት ስናስብ አሁን ክረምቱ ስለሄደ ዝናብ ውሃ የለም ተቸገረን። ወጣ ያለ ቦታም ስለሆነ ውሃን በመኪና ጭነን እዚህ አካባቢ ማምጣትም ብዙ ጊዜ በጣም አስቸጋሪና ፖስቲቭ ነው። ድንገት እነዚህን ወንድሞች አናገርናቸው መጡ። ሐቂቃ ለመናገር ሌት ተቀን እየሰሩ እኛም ማታ ምሽት ላይ አብረን እያመሸን እዚህ ቀንም ማታም ይሰራሉ ያለ ምንም ስንፍና በአጭር ጊዜ ውስጥ 4 ቀን ኦልሞስት 4 ቀን ነው ሊሆን የሚችለው ቆፍረው ይሄው ዛሬ ውሃውን እያፈሰሱ ይገኛሉ። እኛ በመናወራበት ሳለ ውሃው እያፈሰሰ ነው የሚገኘው። ጎበዝ ልጆች ናቸው። ቃላቸውን አክብረው እዚህ ተኝተው ብርድ ውስጥ ምን ውስጥ ታታሪ ናቸው። በጣም ለውጥ የሚፈልጉ ስራ ወዳድ ናቸው። ሐቂቃ እንኳን እናንተንም እንኳን ደስ አላችሁ ብያለሁ። እኛ በጣም ደስ